ስራ በስራ 20 ብር ነው ግን ያዝኩት። ኧረ በጌታ አሁን እሱ ነው። ሰላም እንዴት ናችሁ ፋሚሊ? ዛሬም በሌላ ቪዲዮ ከች ብለናል። አብረን ትፍታ ዘና እንላለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጉ ማቅጠጥ ብቻ ነው። 18 ሰብስክራይበር ደርሰናል። በጣም ደስ ይላል። 18ታችሁንም አግኝቼ ብላችሁ በጣም ደስ ይለኝ ነበር። ለማንኛውም ወደ ቪዲዮን ከመጀመራችሁ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይሄ ይስተካከል፣ ይሄ እንደዚሁ ማለት መብታችሁ ነው እና አዲስ ከሆናችሁ ሰብስክራይብ የምትሉን ተጫኑ። ይመቻችሁ። ወንድ ልጅ የዋነው ፈተና አታብዢበት፣ አንቺ ግን በ10 ሰከንድ አስቤዛ በላሽበት። ደሞዙ እስኪደርስ ጥፍሩን ነው የሚበላው፣ ስትጋቡ ቁም ሳጥን በምኑ ሊገዛ ነው? ልደቴ ነው እያልሺው በየ2 ወር ደገሰ፣ ፔዲኪዩርም ብለሺው ከሰው አስለሽ ሜካፕ ስትይ የ3 ወር ብድር ወሰደ። ይሄ ልጅ ወዬ ካላልሺው በመጨረሻው አበደ። ብዙ ዝነካካችሁበት። ይሄ ግን ምን ሆነሻል? ሰሞኑን በጣም ተከዘሻል እኮ ታውቆሻል። ምን ሆነሽ ነው ንገሪኝ። እንዴ ከዶስ ገብቻለሁ። ትልቅ ራስ ነው የገቡት። በእናትህ ምን እንደማረጋግጥ ምን የገንዘብ ዕዳ ነው? አዎ ምንድነው? ምንድነው? ጠቂስ ነው ያለው። ንገሪኝ። ስንት ነው ማለት? ስንት ነው ንገሪኝ። ገንዘብ አይ እኔ አልፈልግም። ራሴ ወጣ። ይኸውልሽ ህይወት፣ እኔ ጸባይን ታውቂያለሽ አይደል? የሚከራከረኝ ሰው አልወድም። ስንት ነው? ቁጥሩን ብቻ ንገሪኝ። 10,000 ነው? 20,000? 100,000? እኔ ሰው ማስቸገር አልፈልግም። ቁጥሩን ብቻ ንገሪኝ። አይሆንም ነው ማለት ቶሎ በይ ቶሎ። እኔ ሰው ማስቸገር ስለማልወድ እኮ ነው። ለምን ደማትረጂ? ንገሪኝ። ተናገሪ። 50,000 እንዴት ነው አሁን? ትንሽ ቀለላለሽ ማለት ያው ገንዘቡን እኮ ላልሰጥሽ እችላለሁ፣ ግን አንዳንዴ ይኸውልሽ የሚያዳምጥሽ ሰው ማግኘት ራሱ ትልቅ ነገር ነው። የምር እኛም ሰምተንሻል። አሁን አልቀለለሽም? ቀለል አለልሽ። ኬሚስትሪ እና ባዮሎጂ የተባሉ ነገሮች ላይ ምርምር እየሰራው እገኛለሁ። 5ኛ ክፍሉም እየመጠነ ይችላል። ጨርሹ የህዋ ሳይንስ መማርበት ቦታ ባገኝ ጥሩ ነበር። ኤአይ ነው። እኔና ጀለሴ 18 ዓመታችን 1ኛ ክፍል እየመጠነን ስላልሆነ ኬጂ ልንጀምር ነው። ላኩልን ለዛ ጀለሳችሁ። አባ ውጪ ላይ የሆነ የቲም ቁሟል። ምን ልበለው? አባ አላህ ይስጥልን። ትራፊክ ሞቶ ለቅሶ ስትደርስ ቢላይክ ከከላማን ይብላክ ሞቴ ጃምባላ ተመቻምሮ ቄቅሌ ለቅሶ ሌላ ታሪክ እየከተቱት ነው እነዚህ ሰዎች። የሀብታም አሸርጋሽ ስትሆን እሺ እኔ ያለው ምንድነው የምትሰራው? አንተን አንዴ ምን ፈልገህ ነበር? ያዘው ተጎዳ እንዴ? አረ ምንም አንተ ጎዳ አይዞና ይኸውልህ ባለፈው ያልኩህ እንዴት አደረክ? ቴክስቱን ጉዳይ ስም አትጥራ። የምን ስልኩት ነው? ስም አትጥራ። ስማኛው እንዴ አይኔ የቴክስቱን ጉዳይ ጨርሰው እኔ ከሀገር ልወጣ ነው ወደ ውጪ
እመለሳለሁ እኔ ለማጥራት ነው ትቶች ነው ምን ልብላ እመለሳለሁ እኔ ሳዱን ሳኩል ነው ሰው ይሰማ በዚህ ማን አንተ የሚድረው በዚህ ፍትኩል ቻክ ነው እንጂ ላንተ የሚያስፈልግ ሳኩል እመለሳለሁ ሰማኛል እኮ እንደዛ በለኝ አበላ አጣጣው ለምን እንዲያተርግ ዝም በል ሳምንት ነው የምቆየው እሺ ለጥጣ ማስጠንቀ ሰጣለሁ ወይ ደግሞ ቆይ እሺ ቢያንስ አንተ ተነሳ አንተ ሻውዘሽ በቃ ውሰደኝ በቃ ምንድነው ሻውዘሽ ባንተ በመሰለህ ከኔ ጋር ዱባይ ትሄዳለህ በቃ እንዴ እኔ ይኸውልህ ሳምንት በቆይ ነው እመለሳለሁ ወስዳለሁ ተመልሰን እንሄዳለን በቃ እንዴ ምን ነው ስርጉትን በቃ አውራታ አንተ ሰባት ስራ ብቻ ስራ እብድነ እንዳንተ 18 ሚሊዮን ፕራንክ ቆይ ሰንዳ አባ ቆይ አንዴ አንተ ልጅ ምንድነው ቆይ ስራ የመላለስ ምትደውልኝ ትሰማለህ 18 ሚሊዮን ነው አሁን አስገባልኝ ሄሎ ወይኔ ልጅ ስራውን በቆ በአገባብ ሊሰራ ምንድነው ቆይ በወሩ 4 ሚሊዮን አይደለም ከፍልልኝ በቃ ስራውን በአገባብ ስራ ደሞ ማለት ነው እቺ ያኔ ቀይ መኪና ያዩት የለችም ዲያይቷስ ያቺ አው በእና ሶን ሊገዛ ቢያ 50 ብር ጎደለብኝ ሄሎ ስማ ደሞ ለብቻ ማለት ነው 200,000 ብር ለብቻ ፈልጋለሁ ለፀጉር ሰሪው ሊሰጣለት ነው ይበቃዋል መሰለህ አባ አይበቃም 200,000 ብር ይበቃላ እሺ በቃ ዝም ብለህ ላክልና እሱንም ትራንስፈር አድርግለት እሺ አባቴ ስራ በስራ 20 ብር ነው ግን ያዝኩት ኧረ በጌታ ፍንጫህን ወተት አልሰጥ እንዳለች ላም አስበስቼ ነው በሽቦ ጎትቼ የሚያስመጣክ ግም እንዴ ይበቃል ሲ አዋላል አፍርም እንዴ ምን አይነት ጉደኛ ሰው ብቻ እንደሆነ ነፂ የሆነ ነገር ልነግርሽ ብዬ እኮ አይ ማለቴ ኑሮ ምናምን ተመችቶሻል ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው ኧረ በቃ ተይው እና ሳቢ ነገር ተመቻችኛ አሁን እሱ ነው አልቤ ያ የሳይ ገረክሽ ወዲኒ ወስዋሳ የሳይ ገረክሽ አልቤ ያ የሳይ ገረክሽ ወዲኒ ወስዋሳ ገረክሽ مشواري ማለት ነበር والله لحق حبيب እና አናውም ነው በቃ ድሮም ጠማማ ሰው አይኑ ትልቅ ነው ኩዮቹን አታያቸውም እነናሆምን ቤተሰብን ቀጥ አድርገው እንዴት አድርገው እንደሚጦሩ ለነገሩ ምን አይን አለ አይንማ ቢኖር ታይ ነበር ቀና ብለ አንተና መንሱርን አት እና ደሙዲን አት ጥርሲያስ ለማዴ ነው አይኔን አታስቂው አለች ሴትዮ በህይወት አለ ግን ወንድሜ ሲጣርበት 500 ወሰደ 50 ብር ይበቃል በቃ ወሰደ ተስማማ አንቺን ራሱ ያገኝ ይሸጥሻል ባንዴ ከ1500 ብር 50 ብር አይከብድም እንደዛ አይደረግም የታክሲ በር ላይ ከቆሜኔ ቢጤ ጋር ላለመታየት Calpita entre mes dents. Bah ouais. Sur la bécane. ግን እኮ ያብዬ ላይን በዚህ ጋር እኔ አላልኩም የሚገርም በጣም ለዚህ ህዝብ ከመልፋት የተነሳ ባይዘው የሚገርም ነገር ቲክቶክ ስከፍት ምንም ፎሎ አልነበረኝ ዋው ብዙ ሰው ግን ነበረው ብዙ ሰው ነበረው ፎሎ 0 ነበር ዋው ለካ እኔ ፎሎ ያደረኩት ዋው እኔ ፎሎ ያደረኩት ሰው ነው እንጂ ዋው እባክህ እሺ ቆይ እሺ በታክሲ ነበር ሄደው ዋው የዛሬው ቪዲዮ ይሄንን ይመስል ነበር በሌላ ቪዲዮ እስክንገናኝ ድረስ ላይክ ሼር ሰብስክራይብ እያደረጋችሁ መልካም ሰንብቱ ሰማጀለሲ በእኔ ፍምስና ቪዲዮ ትመቀኛለህ እንዴ ምን እሺ ነው የኔ ቪዲዮ ሲደርስ ምን ችግር አለው ፎል ላይኝ ብሸርረኝ